በሚሆን ልጅ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ መምጣት አጠፋ። የሰማይ ሰራዊት እንዲህ እያሉ አንተን የሚያመሰግኑባትን ከሰማይ የተገኘች ሰላምን በምድር ሁሉ መላ። በሰማይ ለእግዚአብሔር ምስጋና ይገባል፣ በምድርም ሰላም የሰው ፈቃድ አኮቴተ ቁርባን ዘቅዱስ ዲዮስቆሮስ የቅዱስ ዲዮስቆሮስ የቁርባን ምስጋና ጸሎቱና በረከቱ ከጳጳሳቱ አለቃ ከአባ ማትያስ ብፁዕ ከሚሆኑ ከአባ ዲዮናስዮስ እንዲሁም ከዚህ ከተሰበሰብነው ሕዝበ ክርስቲያን ላይ ከሀገራችን ከኢትዮጵያም ላይ ይደርብን ለዘላለሙ አሜን። እግዚአብሔር ምስለ ኩልክሙ ስለ መንፈስ Yeah.
እግዚአብሔር አምላክነ የመላእክትን ተልእኮተ አርድእትን ዝማሬ ዳዊትን ዕጣነ ዘካርያስን መሥዋዕተ አቤልን የተቀበለ አምላካችን ይቀበልልን። ነፍሳተ አግብርቲሁ በአይማቲሁ በሥርዓተ ገብርኤል ወልደ ጻድቃን አጸደ ማርያም ሀገረ ሕይወትን ገነትን መካነ ዕረፍትን ያወርስልን። በጸሎት አስቡን ያሉትን ነዋየ ኢየሱስን ገብረ መድኅንን ብርሃነ ትንሣኤን እሴተ ማርያምን እህተ ጊዮርጊስን አስካለ ማርያምን መባቸውን ተቀብሎ በሕይወት ይጠብቅልን። በዛሬው ዕለት የታመሙትን በጸሎት አስቡን ያሉትን ክንፈ ዑራኤልን ሰይፈ ገብርኤልን ኃይለ ገብርኤልን ፍስሐ ጽዮንን ወልደ ታዴዎስን ኃይለ ገብርኤልን ፍቅረ ማርያምን አምሳለ ሚካኤልን ፍቅርተ ሥላሴን ሜላተ ገብርኤልን ወለተ ሐናን ሀብተ ጊዮርጊስን ኃይለ ኢየሱስን ወለተ ማርያምን ጸዳለ ማርያምን ኃይለ ገብርኤልን አምላካችን ድኅነተ ሥጋን ሰጥቶ ይፈውስልን። የመልአኩ የቅዱስ ገብርኤል በረከቱ በሁላችን ላይ ይደርብን። አቡነ ዘበሰማያት እንግዲህ መላእክት ሳይፈጠሩ እግዚአብሔር በመንግሥቱ አለ። ሰማያት ሳይዘረጉ የብስም ፊት ሳይታይ ሐመልማላት ሳይበቅሉ እግዚአብሔር በመንግሥቱ ነበረ። ከፀሐይና ከጨረቃ ከከዋክብትም በፊት ከብርሃናትም መመላለስ በፊት እግዚአብሔር በመንግሥቱ ነበረ። ከሚንቀሳቀስ እንስሳ በፊት ከሚበሩ አዕዋፍ በፊት ከባሕር አራዊት በፊት እግዚአብሔር በመንግሥቱ ነበረ። አዳምን በእርሱ አምሳልና ረአያ ሳይፈጥረው ትእዛዙንም ሳያፈርስ እግዚአብሔር በመንግሥቱ ነበረ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ወቅዱስ ርእሰ ሊቃነ ጳጳሳት አባ ማትያስ ወብፁዕ ሊቀ ጳጳስነ አባ ዲዮናስዮስ እንዘ ያኩቱከ በጸሎቶሙ ወበስእለቶሙ እስጢፋኖስ ቀዳሜ ሰማዕት ዘካርያስ ካህን ወዮሐንስ መጥምቅ ወበእንተ ኩሎሙ ቅዱሳን ወሰማዕት እለ
ክርስቶስ ወገኖች የሚሆኑ ሕዝብህን በሰማያውያንና በምድራውያን በረከት ባርክ። በእኛ ላይም የመንፈስ ቅዱስን ጸጋ ላክ። የቅድስት ቤተ ክርስቲያንን ደጆች በምሕረትና በሃይማኖት እንዲከፈቱ አድርግልን። እስከ መጨረሻ የወቅታም ድረስ ልዩ ሦስትነትን ማመንን ፈጽምልን። ጌታዬ ኢየሱስ ክርስቶስ ሆይ የታመሙ ወገኖችን ጎብኝ። የሄዱትንና እንግዶች የሆኑትን አባቶቻችንን ወንድሞቻችንን መርጠን በሰላምና በጤና ወደ ቤታቸው መልሳቸው። የሰማዩን ነፋስ ባርክ። ዝናቡንም በዚች ዓመት የሚያፈራውን የምድሩ ፍሬ ቸርነት ባርክ። ዘወትር ተድላንና ደስታን አድርግ። ሰላምን እንማጽናለን። ሁልጊዜ ለእኛ በጎ ነገርን ሊያደርጉልን ጽኑዓን የሚሆኑ የነገሥታቱን ልቡና መልስ። በቅድስት ቤተ ክርስቲያን ሁልጊዜ ለሚሰበሰቡ ለቤተ ክርስቲያን ሊቃውንት ፍቅርን ስጥ። ለሁሉም ለእያንዳንዱ በየስማቸው ኃያላን በሚሆኑ በነገሥታቱ ፊት ሰላምን አብዛላቸው። ወእግዚኦ አይርግ ነፍሳተ አክብርቲከ ወአዕማዲከ ገብረ ጻድቃን በሥርዓተ ገብርኤል አጸደ ማርያም። አምላካችን ሆይ በቀናች ሃይማኖት ነው ያንቀላፉትንና ያረፉትን የአባቶቻችንንና የወንድሞቻችንን የእህቶቻችንንም ነፍስ አሳርፍ። አምላካችን ክርስቶስ በኢየሩሳሌም ሰማያዊ ዋጋቸውን ይከፍላቸው ዘንድ ዕጣንና ቁርባን ወይንና ሜሮን ዘይትን መጋረጃም የንባብ መጻሕፍቶችን የቤተ መቅደስን ንዋያት በመስጠት የሚያገለግሉትንም ይቅርታን ያገኙ ዘንድ ከእኛ ጋር የተሰበሰቡትን ሁሉ አምላካችን ክርስቶስ ሆይ ይቅር በላቸው። በሚያስፈራና በሚያስደነግጥ በበልበል ፊት ምጽዋት ያመጡትንም ሁሉ ተቀበላቸው። የተጨነቀችውን ነፍስ ሁሉ አሳርፍ። በሰንሰለት የታሰሩትን በስደትና በምርኮ ያሉትን መሪር በሆነ አገዛዝ የተያዙትን አምላካችን ሆይ በቸርነት ያድናቸው። መምህራችን ኢየሱስ ክርስቶስ ሆይ ወደ አንተ በምንማልድበት ጊዜ እንድናስባቸው ያዘዙንን ሁሉ በሰማያዊት መንግሥት አስባቸው። ኃጢአት አገልጋይህን እኔንም አስበኝ። አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ እስከ ዘላለም ከፍ ከፍ አድርጋቸው። የጳጳሳቱን አለቆች ጳጳሳቱንና ኤጲስቆጶሳቱን ቀሳውስቱንና ዲያቆናቱን የክርስቲያኑን ወገኖች ሁሉ መራቸው፣ ይቅርም በላቸው። ሰማይ ይስማ፣ ምድርም ታድምጥ፣ የምድር መሠረቶችም ይደንግጡ። የተቀመጣችሁ ተነሱ። አባቱ ፈቃድ ወረደ፣ በማርያም ዘንድ እንግዳ ሆነ። እግዚአብሔር በንጹሕ ድንግልናዋ ተወለደ። ወደ ምስራቅ ተመልከቱ። በእንስሳት በረት ተጨመረ። የንጉሡንም እጅ መንሻ ተቀበለ። ከእናቱ ጡቶች ምግብን እየለመነ እንደ ሕፃናት አለቀሰ። በግልጥ ተመላለሰ፣ እንደ ሰውም ታየ። በየጥቂቱ አደገ። በ30 ዘመን በዮርዳኖስ ተጠመቀ። እንደ ሰው ሆኖ ለመጾም በገዳም አደረ። ከዲያብሎስ ዘንድ ተፈተነ። የጨለማን መኳንንት በአምላክነቱ ኃይል ሻረ። ሰጥቶን መልሱ። ቅዱስ ቅዱስ እግዚአብሔር ሰባኦት እግዚአብሔር በሦስትነቱ ቅዱስ 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 ይባላል። እርሱ ንጉሥ ሲሆን እንደ ባሪያ ትሕትናውን አሳየ። ተዘከረ እግዚኦ
በከመ ተዘከርኮ ለፈያታዊ ዘየማን እንዘ ሎከ ዲበ ዕፀ መስቀል። ሰውን የፈጠረ እርሱ እጁን ለሕማም ዘረጋ፣ አዳምን ከኃጢአት ቀንበር ነፃ ያደርገው ዘንድ። አንስኡ እደዊክሙ ወደ አንተ ወደ አባቱ ወደ ሰማይ አቅንቶ አየ፣ አመሰገነ፣ ባረከ፣ አከበረ። ንጹሐን ቅዱሳን ወገኖቹ ለሆኑ ለደቀ መዛሙርቱ ለሐዋርያት ሰጣቸው። ይህ ኅብስት ለኃጢአት ማስተስሪያ ስለ እናንተ የሚፈተት ሥጋዬ ነው፣ ንሱ ብሉ አላቸው። ዳግመኛ ውሃውን ከወይን ጋር ቀላቅሎ አመሰገነ፣ ባረከ፣ አከበረ። ንጹሐን ቅዱሳን ወገኖቹ ለሆኑ ደቀ መዛሙርቱ ለሐዋርያት ሰጣቸው። ይህ ጽዋ ለብዙ ሰዎች ቤዛ ስለ እናንተ የሚፈስ ደሜ ነው፣ ንሱ ጠጡ አላቸው። በእንጨት ላይ ሰቅለው በቀኖች ቸነከሩት። ራሱን በዘንግ መቱት፣ ጎኑን በጦር ወጉት። ለጉበኞች እስራኤል ከአንድ ድንጋይ እያጠጣቸውን ለጥሙ ከከርቤ ጋር የተቀላቀለ ሐሞትን አጠጡ። የማይሞት እርሱ ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ። በቃል ኪዳን ተስፋም እንደነገራቸው ሞተ ወትንሣኤ
ገንዘው በአዲስ መቃብር ቀበሩ። በሦስተኛው ቀን ከሙታን ተለይቶ ተነሳ። የተሰበሰቡ ደቀ መዛሙርት ወዳሉበትም ገባ። በጽርሐ ጽዮንም ታያቸው። አመሳል በአርባኛውም ቀን ወደ ሰማይ ባረገ ጊዜ አብን ተስፋ ደጅቱን ብሎ አዘዛቸው። በአምሳውም ቀን በእሳት አምሳል መንፈስ ቅዱስን ሰደደላቸው። በአገሩ ሁሉ ቋንቋ ተናገሩ። እንደ እነርሱም ወደዚህ ህብስትና ወደዚህ ጽዋ ያንን ቅዱስ መንፈስን ላከ። የጌታችንና የመድኃኒታችን የኢየሱስ ክርስቶስን ሥጋና ደም ያደርገው ዘንድ ለዘላለሙ አንተ ሥጋዬን የበላ ደሜንም የጠጣ ከእኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ እንዳልክ እግዚኦ መሐረነ እግዚኦ ህብረተ መንፈስ ቅዱስ ሰናየ
የጥበብ አገሯ ወዴት ነው? ማደሪያዋስ ወዴት ነው? ቦታዋ ወዴት ነው? የጎዳናዋስ ፍለጋ በወዴት ተገኘ? ባህሩን ተሻግሮ በቀይ ወርቅ የገዛት ማን ነው? ከደመናትስ በላይ ወጥቶ ያወረዳት ማን ነው? መዋቲ ጎዳናዋን አያውቃትም፣ በሰውም ዘንድ የለችም። ከሰው ሁሉ ዘንድ ተዘነጋች፣ ከሰው አዕዋፍም ሁሉ ተሰወረች። እርሷን የገዙ ከእግዚአብሔር ዘንድ ተወዳጁ። እርሷን የሚጠሏት ሞትን ይወዳሉ። ከፀሐይ ይልቅ ታምራለች፣ ከከዋክብትም አኗኗር እርሷ ቀዳማዊት እንደመሆኗ ከብርሃን ጋር ስትነጻጸር ትገኛለች። በእርጅና ሳለች ሁሉን ታድሳለች፣ በየትውልዱም በጻድቃን ሰውነት ትፋለሳለች። ከከበረ ዕንቁ እርሷ ትበልጣለች፣ ክብርም ሁሉ መጠኑ አይደለም። ምክር እውቀት አላት፣ ጽና አእምሮም አላት። ነገሥታትም በእርሷ ይነግሣሉ፣ ኃያላንም በእርሷ እውነትን ይጽፋሉ። ደጋጎች በእርሷ ይከበራሉ፣ መኳንንትም በእርሷ ምድርን ይይዛሉ። የሚወዳትን ትወዳለች፣ ሕጓን የሚጠብቁትንም ትጠብቃለች። እርሷንም የሚሹ ባለሟልነትን ያገኛሉ። በእውነት መንገዶች ትመላለሳለች፣ በእውነት ፍለጋም ትመላለሳለች። ለሚያውቋት ሰዎች ብዕልን ትሰጣቸው ዘንድ መዝገባቸውንም ተድላን ትመላ ዘንድ ሁሉን የሚያውቅ እርሱ ያውቃታል። ሁሉን የሚረዳ እርሱ ጎዳናዋን አሳመረ። እርሱ ለባለሟሉ ለያዕቆብ ለቅዱሱ ለእስራኤል ሰጠው። ከዚህ በኋላ በምድር ላይ ታየ፣ እንደ ሰውም ተመላለሰ። እነሆ ቤትን ሠራች፣ 7 አዕማድንም አቆመች። የእርሷን እርድ አረደች፣ በማድጋዋም የእርሷን ወይን ጨመረች። የእርሷንም ማዕድ አዘጋጀች። ባሮቿን ላከች በረጅም ስብከት፣ ሰነፍ የሆነ ሰው ወደ እኔ ይምጣ እያለች። እውቀት ያነሳቸውንም ትጠራለች። ኑ የእኔን ኅብስት ብሉ፣ የእኔንም ወይን ጠጡ፣ ስንፍናንም ትታችሁ ኑሩ እያለ። ጥበብ ግን መድኃኒታችን ነው፣ በሥጋው መሥዋዕትነት ያዳነን፣ በደሙ ፈሳሽነት የተወዳጀን፣ ለመንግሥቱም የመረጠን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ
መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ ኃይል ወስብሐት ለዓለመ ዓለም። አምላካችን ሆይ እንደ ቸርነትህ ነው እንጂ እንደ በደላችን አይሁን። አምላካችን ሆይ እንደ ቸርነትህ ነው እንጂ እንደ በደላችን አይሁን። አምላካችን ሆይ እንደ ቸርነትህ ነው እንጂ እንደኛ በደል አይሁን። አምላካችን ሆይ እንደ ቸርነትህ አምላካችን ሆይ እንደ ቸርነትህ ነው እንጂ እንደኛ በደል አይሁን። አምላካችን ሆይ እንደ ቸርነትህ ነው እንጂ እንደኛ በደል አይሁን። ሰራዊተ መላእክቱ ለመድኃኔዓለም ይቃውሙ ገድያሁ ለመድኃኔዓለም ወይከልልዎ በሥጋሁ ወደሙ ለመድኃኔዓለም ወለዛቀ መንገዱ ለክርስቶስ ንገር ለትቀውሙ አትቱ ርእሰክሙ ስግዱ የንስሐ ጸሎት አቤቱ ዓለሙን ሁሉ ያዝ። ጌታችን እግዚአብሔር አብ የነፍሳችንንና የሥጋችንን የደመ ነፍሳችንንም ቁስል የምታድን አንተ ነህ። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንሃት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የንስሐ ጸሎት አቤቱ ዓለሙን ሁሉ ያዝ። ጌታችን እግዚአብሔር አብ የነፍሳችንንና የሥጋችንን የደመ ነፍሳችንንም ቁስል የምታድን አንተ ነህ። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አብ ተናግረሃልና ለአባታችን ለጴጥሮስ እንዲህ ብሎ የተናገረውን አንተ መሠረት ነህ። በዚችም መሠረት ላይ ክብርት ቤተ ክርስቲያኔን እሠራታለሁ፣ የሲኦልም ደጆች ሊያጠፋትና ሊያነዋውጧት አይችሉም። ለአንተም የመንግሥተ ሰማያትን መክፈቻ እሰጥሃለሁ። በምድር ያሰርከው በሰማይ የታሰረ ይሆን ዘንድ፣ በምድርም የፈታኸው በሰማይ የተፈታ ይሆን ዘንድ፣ ወንዶቹም ሴቶቹም ባሮች ሁሉ በየስማቸው የተፈቱ ነጻ የሚወጡ ይሁኑ። በመንፈስ ቅዱስ ቃል በደለኛ በመሆን በእኔም በባሪያ ቃል መሐሪ ይቅር ባይ ሰውንም የምትወድ አምላካችን እግዚአብሔር ሆይ የዓለሙን ኃጢአት የምታርቅ የወንዶቹንና የሴቶቹን ባሮችን ንስሐቸውን ተቀበል። የዘላለም ደህንነት የሚሆን ብርሃንንም ግለጽላቸው። አቤቱ ኃጢአታቸውን ሁሉ ይቅር በላቸው።
ቸር ሰውንም የምትወድ አንተ ነህና ይቅር ባይ አምላካችን እግዚአብሔር ሆይ መዓትህ የራቀ ምሕረትህም የበዛ እውነተኛም የምትሆን የኔን ኃጢአቴን አስተስርይልኝ። ወንዶችንና ሴቶችንም ባሮችንም ሁሉ ከበደልም ከመርገምም ሁሉ አድናቸው። በቃላችንም ቢሆን በሥራችንም ቢሆን በሐሳባችንም ቢሆን አቤቱ አንተን ብንበድል ተውልን፣ አስተስርይ፣ አቃልልን፣ ይቅርም በለን። አምላካችን እግዚአብሔር ሆይ አንተ ቸር ሰውን ወዳጅ ነህና አቤቱ የተፈታን ነጻ የሚወጣን አድርገን ወገኖችንም ሁሉ ፍታቸው። ኃጥእ የምሆን እኔንም ባሪያህን ፍታኝ። ክቡር የሚሆን የርዕሰ ሊቃነ ጳጳሳቱን አለቃ አባ ማትያስን አስበው። ብፁዕ የሚሆን አባ ዲዮናስዮስንም አስበው። አምላካችን ሆይ ለብዙ ዘመናት ለረጅም ወራት በእውነትና በሰላም መጠበቅን ጠብቅልን። አቤቱ ሀገራችንንም ኢትዮጵያን አስባ የሚጣሏትንና ጠላቶቿን ከእግሯ በታች ፈጥና አስገዛላት። የጳጳሳቱን አለቆች ጳጳሳቱንና ኤጲስቆጶሳቱን ቀሳውስቱንና ዲያቆናቱን አንባቢዎችንና መዘምራኑን ደናግሉንና መነኮሳቱን ባልቴቶቹንና አባት እናት የሞቱባቸው ወንዶቹንና ሴቶቹን ሽማግሌዎቹንና ልጆቹን ክብርት በምትሆን በዚህች ቤተ ክርስቲያን ያሉትን የቆሙትንም የክርስቲያን ወገኖችን ሁሉ ክርስቶስን በማመን አጽናቸው። አቤቱ በቀናች ሃይማኖት ሆነው የሞቱትንና ያረፉትን አባቶቻችንንና ወንድሞቻችንን እህቶቻችንንም ሁሉ አስባቸው። ነፍሶቻቸውንም በአብርሃምና በይስሐቅ በያዕቆብም አጠገብ አኑር። እኛንም ከኃጢአት ሁሉ ከመርገምም ከበደልም ሁሉ ከክህደትም ሁሉ በሐሰትም ከመማል ሁሉ ከመገዘትም ሁሉ አድነን። በክህደትና በርኩሰት ከአላውያንና ከአረማውያን ጋር አንድ ከመሆን አድነን። አቤቱ ጥበብንና ኃይልን ልብንና ልቡናን እውቀትንም ስጠን። እንግዲህ ከሚፈታተነን ከሰይጣን ሥራ ሁሉ እስከ ዘላለሙ እንርቅ እንሸሽም ዘንድ አቤቱ ሁል ጊዜ በቃልህ ሁሉንም እንሠራ ዘንድ ስጠን። ስማችንንም በመንግሥተ ሰማያት በሕይወት መጽሐፍ ከቅዱሳንና ከሰማዕታት ሁሉ ጋር ጻፍ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ
ስራቸውን ይቅር ብለህ በሰላም ነፍሳቸውን አድን። በቅድስት ቤተ ክርስቲያን አንድ አድርጋቸው። ተቀዳሚ ተከታይ በሌለው በአንድ ልጅ በጌታችንና በአምላካችን በመድኃኒታችንም በኢየሱስ ክርስቶስ በእርሱ ያለ ክብር ዝላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ ስው ለዘሎት ወለስርየት ኃጢአት ለእለ ይትሜጠው